ዶክተር ኃይለ ብር እባላለሁ። ያው የዩኒቨርሲቲ ትምህርቴ ላይ እምብዛም ነበርኩ። በምንም ብለን አልፈን እንግዲህ ዶክተር ሆነናል። አንድ ቻፕተር ግን በስነ ስርዓት አጥንቼ ነበር። በስነ ስርዓት የቂጥኝን ቻፕተር ዶክተር በጣም ከባድ ራስ ምታት ነው ያመመኝና በቃ ይጠቀጥቀኛል፣ እንደዚህ ይወጋኛል። ዝም ብሎ ብርሃን ማየት አልችልም ምናምን። በተለይ ድምጽ የሰው ወሬ ማጨራሽ ነው የሚያስጠላኝ። ሰው ራስ ምታት አለው ይወጋሃል፣ ከዛ ደግሞ ብርሃን ይከብዳል። ቂጥኝ ነው ይሄ። ዶክተር የጥሬ ስጋ በልቼ በጣም ወደኝ ያመመኝ ነው። ኦኬ ጥሬ ስጋ ኦሬዲ መንስኤውን ካወቅሽማ በሽታውንም ለመለየት አይከብድም እኮ። ቂጥኝ ነው ይሄ። ምሳ የለም ላስቲ ወጥቼ ዶክተር ይወጣ እንዳንተ ሰው ወጣ ምሳ አይ ቂጥኝ ነው የሚሆነው። ያንቺ እንዴ ሳትመረምረኝ እንዴ ነው እንዴ ያስታውቃላ። ያንቺ ቂጥኝ ነው። ዝም ብለሽ የቂጥኝ ባያቸው ፋርማሲ ሰጡሽ አይደለም። ዶክተር እንደው ባኮስ ልጄ ታሞብኝ እንደው ያጨስ ይቅም የነበረ ልጅ በአንድ ሌሊት ደህና ሆነብሽ። በአንድ ሌሊት ጨዋ ሆነ። በአንድ ሌሊት የጸባይ መቀያየር የቂጥኝ ምልክት ነው። ቂጥኝ እንግዲህ በተለያየ መንገድ ነው የሚመጣው። በተለያየ መንገድ ዝም ብለሽ የቂጥኝ መድኃኒት ስጡኝ ባያቸው ይሰጡሻል። ቂጥኝ ነው። አትጨራረቂ። ብዙ ሰው አዎ ቂጥኝ ነው በቃ ሄጅሽ ችግር የለም። ልጁ ደህና ይሆናል። ቂጥኝ ስለሆነ ነው ቂጥኝ ነው። እሺ እንዴት ያለ ቂጥኝ